ለሷም ይሰጣታል። እዚህ ጋር ግርታ እንዳይፈጠር ለሷም ይከፈላል፣ ለእኛም ይከፈላል። ባሉት 7 ቀናት ውስጥ የዌልካም ጊፍት የእንኳን ደህና መጣሽ ፖይንት ይሰጣታል ማለት አውቶማቲካሊ እሷ ጋር ዶላር ነው የሚገባው ማለት ነው። በተመሳሳይ ዶላር ነው የሚገባው ማለት ነው። ለሰው $7 ይሰጣታል በ7 ቀናት ውስጥ። ለኢንቫይት ላደረገ አካል ደግሞ $7 ይሰጠዋል ማለት ነው። ሁለታችን ተጠቃሚዎች ነው ማለት ነው። እዚህ ጋር ሰላም የሙሂ ኦፊሻል ቤተሰቦች እንዴት ናችሁ? አማን ነው። ኦኬ ዛሬ የማሳያችሁ ፖፖላይቭ ተጨማሪ ብር የምናገኝበት ወይ ደግሞ ተጨማሪ ከመደበኛ የፖፖ ስራ ሌላ አዲሽናል ወይ ደግሞ ተጨማሪ ብር የምናገኝበት ነው ማሳያችሁ። ያንን ኢንቫይቴሽን ይባላል። ብዙዎቻችን የምናውቀው ይሆናል፣ ግን በአሰራር ችግር ምክንያት ብዙዎቻችን እንደሚጠበቀው ወይ ደግሞ እንደምንፈልገው ፖፖላይቭን በኢንቫይቴሽን እያገኘን አለ። እንፈጥራቸው ስህተቶች አሉ። እነዛ ስህተቶችም ክሊር በሆነ መንገድ ለማስረዳት እሞክራለሁ ነው። አሁን ምንድነው ፖፖላይቭ ለአዲሶችም ለነባሮችም ነው የሚጠቅመው። በተመሳሳይ ፖፖላይቭ ላይ መጥተው ላይቭ መግባት የማይችሉ ወይ ደግሞ ፓርቲ መግባት የማይችሉ ወይ ደግሞ በጣም ስራ ጫና ያለባቸው ሰዎች ፖፖላይቭ ላይ መጥተው ኤጀንሲ ሆነው መስራት ባይችሉ እንኳን ኢንቫይቴሽን እያደረጉ ቤታቸው ቁጭ ብለው ሊንኩን በመላክ ብቻ የራሳቸውን ገቢ ማሳደግ ይችላሉ። ስፔሻሊ ሶሻል ሚዲያ ላይ ቲክቶክ፣ ዩቲዩብ ወይ ደግሞ ሌላ ሶሻል ሚዲያዎችን የምንገኝ ሰዎች ወይ ደግሞ የምናበዛ ሰዎች ወደዚህ ፕላትፎርም ላይ ሳንመጣ አካውንት ከፍተን ግን ኢንቫይት እያደረግን ሌላ ሰዎችን እድል እየሰጠን ተጠቃሚ እንዲሆኑ እነሱ ተጠቃሚ ሆኑ እኛም ተጠቃሚ መሆን ይቻላል ማለት ነው። አሁን ምንድነው እዚህ ጋር ኢንቫይቴሽን የት የምንገባው የሚለው ነገር ላይ ለማየት መጀመሪያ እዚህ ጋር ከታች ያሉ 5 ነገሮች አሉ። ከታች 5 ነገሮች አሉ። መጀመሪያ ያለችው የቴሌቪዥን ምልክት ያለችባት ላይቭ ላይ ያሉ ሰዎች ናቸው። ስፔሻሊ ይህንን የማሳየው ለአዳዲሶች ነው። ላይቭ ላይ ያሉ ሰዎች ናቸው። ሁለተኛ ደግሞ ይሄ የሆነ ዋንጫ ነገር እንትን ያለችባት እሷ ደግሞ ፓርቲ ወንበር ያለበት ቦታ ነው። ሶስተኛ ፖስት የተደረጉ ነገሮችን የምናይበት። አራተኛ ያለችው ሜሴጅ የተጻፈበት ሜሴጅ ነው። መጨረሻ ላይ ያለችው የኛ ፕሮፋይል ገጽ ማለት ነው። የኛ ፕሮፋይል ገጽ ማለት ነው። ስለዚህ ምንድነው የኛ ፕሮፋይል ገጽ የምናይበት የኛ ፕሮፋይል ገጽ የምናይበት ማለት ነው። ሁሉም ነገር እዚህ ጋር ኮንትሮል ማድረግ እንችላለን። ስለዚህ ኢንቫይቴሽን እንዴት የምናደርገው አሳያቸዋለሁ ማለት ነው። ኢንቫይቴሽን ብቻ እንዴት የምናደርግ ሳይሆን ሩል አለ። ያንን ሩል ፊት ሲያደርግ ወይ ደግሞ ማች ሲያደርግ ነው ያንን ብር ሊከፈልን የሚችለው እና እዚህ ጋር መታወቅ ያለበት ነገር ምንድነው? ኢንቫይት ስናደርግ መጀመሪያ ማወቅ የሚጠበቅብን ነገር አለ። እኛ ስለ ላይቭ ስትሪም ወይ ደግሞ ስለ ፖፖላይቭ ያለ ነገር ሁሉም ነገር ቢያንስ ቤዚክ የሚባሉ ነገሮችን ማወቅ ያስፈልጋል። ላይቭ ለምን ትገባለች? ላይቭ ላይ ገብተስ ምንድነው የሚባለው? ምንድነው የምናወራው የሚለው ነገር አለ። ፓርቲ የሚባል አለ። ፓርቲ ላይ ምን መደረግ አለበት? ላይቭ ገብተስ ምንድነው የምታገኘው ነገር? አዲስ ሰው ሲመጣ ወደዚህ ፕላትፎርም ምን መስራት እንዳለበት ማወቅ ይጠበቅብናል ማለት ነው። ምክንያቱም እነዛ ሰዎችን ለማስረዳት ለምንድነው የምገባው፣ ገብቼስ ምንድነው የማደርገው፣ ብርስ ለምንድነው የሚሰጠኝ የሚለው ነገር ላይ ሊጠይቁን ስለሚችሉ መጀመሪያ ቤዚክ ነገሮችን ማወቅ ያስፈልጋል ማለት ነው። ያንን ካወቅን በኋላ ነው ኢንቫይት ማድረግ ያለብን ማለት ነው። ይሄ ነገር ሳናቅ ኢንቫይት አዳዲስ ሰዎችን ለማስረዳት ስለምንቸገር አዳዲስ ሰዎች ደግሞ አያምኑንም ማለት ነው። የሀገራችን ሁኔታ ይታወቃል። የግንዛቤ እጥረት አለ። አብዛኛው ስፔሻሊ በዲጂታል ዓለም ላይ ያለው ግንዛቤ ኢትዮጵያኖች በጣም የወረደ እንትናለን ግንዛቤ አለንና ያንን ነገር ታሳቢ በማድረግ እውቀታችሁ ወይ ደግሞ ስለ ላይቭ ያላችሁ እውቀት ማስተካከል አለባችሁ ብዬ ነው የማስበው። ስለዚህ ምንድነው ወደ ኢንቫይቴሽን እንገባለን። እዚህ ጋር ኢንቫይት የምትላለች እሷን እንነካለን ማለት ነው። ይከፈተልን ነው። ስለዚህ እዚህ ጋር ከፈተልን ማለት ነው። ስለዚህ እዚህ ጋር ይታያል ካን ኤርን አፕ ቱ $16.8 ይላል። ስለዚህ ይህ ነገር
ከአንድ ሰው በ30 ቀናት ውስጥ ባሉ ክንውኖች በ30 ቀን መጠበቅ አለብን ማለት አይደለም። በ30 ቀናት ውስጥ ዛሬ ሊሆን ይችላል። ዛሬ ኢንቫይት አድርገንን ያንን የተባለው ታስኮች አሉ። እነዚ ታስኮች ፊት ካረገ $16 ዛሬ ማግኘት እንችላለን ማለት ነው፣ ከአንድ ሰው ማለት ነው። እስፔሻሊ ሴቶች በሀገራችን ኮንቴክስት ስናይ ሴቶች ብዙ ስራ ያጡ እህቶቻችን አሉ፣ ስራ ያላቸውም አሉ። እነዛም በትርፍ ሰዓታቸው መስራት ይችላሉ ማለት ነው። እና ሴቶች እዚህ ፕላትፎርም ላይ ሴቶች መጀመሪያ አካውንት ከፍተው ወደ ላይቭ ይገባሉ። ወንዶች ሌቨል 5 መድረስ አለባቸው። ላይቭ ለመግባት ወንዶች ሌቨል 5 መግባት አለባቸው ማለት ነው። ሴቶች ኢሚዲየትሊ አካውንት ከፍተው ወደ ስራ ከገቡ የሚከፈላቸው ትንሽ ሳንቲም አለች። ወንዶች ላይቭ ቢገቡ ሌላ ሰው ለማስረዳት ካልሆነ በስተቀረ ምንም አይነት ክፍያ ላይቭ ስለገቡ ብቻ የሚከፈላቸው ነገር አይኖርም። እዚህ ጋር መታወቅ አለበት ማለት ነው። ሴቶች አካውንት ከፍተው ላይቭ ይገባሉ። ላይቭ ገብተው የሚያገኙ ሳንቲም አለ። ወንዶች አይገቡም ማለት ነው። ወንዶች ሌቨል 5 መግባት አለባቸው። ሌቨል 5 ለመግባት ደግሞ 66,000 ኮይን ያስፈልጋል። ስለዚህ ይሄ የማስረዳችሁ የኢንቫይቴሽን ግን ለሁሉም ለወንድም በሴትም በወንድም ኢንቫይት ላደረገ አካል የሚከፈለው ክፍያ ነው። ወንዱ ላይቭ ገብቶ ኢሚዲየትሊ ባሉት 7 ቀናት ውስጥ ኢንቫይት አድርጋል ወደ ስራ ካስገባ ነው ወይ ደግሞ ሌቨል አፕግሬድ አድርጎ ወደ ላይቭ ከገባ እሱም ባሉት 7 ቀናት ላይቭ ገብቶ ከሆነ በዛ ሲስተም መሰረት ክፍያ እናገኛለን ማለት ነው። ስለዚህ ይሄ ነገር ማወቅ አለብን ማለት ነው። እንዴት ነው መቼ ነው እንትን ሊሰጥና የሚችለው የሚለው ነገር ላይ በዝርዝር ለማየት እንሞክራለን። ኢንቫይት እናደርግ የሚከፍል ክፍያ 2 ካታጎሪ አለ። ያንን ካታጎሪ ማወቅ ይጠበቅብናል ማለት ነው። መቼ ምን ሳደርግ ነው የሚከፈለን፣ መቼ ምን ሲደረግ ነው ደግሞ የሚከፈለን የሚለው ነገር ላይ ማወቅ ያስፈልጋል። 2 ካታጎሪዎች አሉ። እነዚህ 2 ካታጎሪዎች ሰዓትና ኤርኒንግ የሚባላሉ። የምናገኘው ገቢና ሰዓታችን ነው። ሰዓት ባሉት 7 ቀናት ውስጥ የተደረጉ ክንውኖች ማለት ነው። በ7 ቀናት ውስጥ ያሉ ክንውኖች ሰዓት 12 ሰዓት ላይቭ ገብታ ከሆነ እህታችን $7 እናገኛለን ማለት ነው። እየተቀረው ደግሞ በኤርኒንግ ነው፣ ባገኘችው ገቢ የሚከፈላል ማለት ነው። ባሉት 30 ቀናት ውስጥ ባገኘችው ገቢ ለእኛ የሚከፈላል ማለት ነው። ኢንቫይት ያደረግነት አካል እኛ ብቻ አይደለም ገቢ እናገኝ። ኢንቫይት የተደረገችው አካልም አዲስ ሆና ስትገባ የሚከፈላት ክፍያ አለ፣ $1 አለ በቀን ማለት ነው። እሷም ለ7 ቀን ምንም አይነት ቫዮሌሽን ሳደርግ ወይ ደግሞ ምንም አይነት ጥፋት ሳታጠፋ በቀን 2 ሰዓት ላይ እየገባች 7 ቀናት ከጨረሰች $7 ይሰጣታል ማለት ነው። በቀን $1 ይሰጣታል ወይ ደግሞ በኢትዮጵያ 180 ብር ይከፈላታል። ይሄ ከተከፈላት በኋላ ወደ ስራ ትገባለች ማለት ነው። ይሄ ነገር ለማለማመድ ወይ ደግሞ እናንተን ስለ ፕላትፎርሙ እንድታውቁ ለማገዝ ተብሎ የተደረገ ነው ኢንቫይቴሽኑ ማለት ነው። ብዙዎቻችሁ ለምንድን ነው የሚከፈለኝ፣ ማን ስለሆነ ነው በነፃ የሚከፍለኝ፣ ላይቭ ስለገባሁ የሚከፍለኝ የሚለው ነገር ሊኖር ይችላል። ላይቭ ስትገቡ ስራ ነው። ምክንያቱም መደበኛ ስራ አቋርጣችሁ ነው ላይቭ እየገባችሁ ያላችሁ። ስለዚህ ስራ እየሰራችሁ ነው ማለት ነው። ላይቭ መግባታችሁ ራሱ ስራ መሆኑን መረዳት አለባችሁ። ዝም ብሎ ነው የሚከፍለኝ፣ ላይቭ ስለገባሁ ብቻ ዝም ብሎ ለምን ይከፍለኛል አትበሉ። ምክንያቱም ሰዓት ነው። ሌላ የቤተሰብ እገዛ ይኖራል፣ የትምህርት ይኖራል፣ ሌላ ነገሮች ይኖራሉ። እነዚህ አቋርጣችሁ ነው ወደ ላይቭ የመጣችሁት እና ላይቭ ስትገቡ ስራ እንደሆነ ነው የምታሰቡ። ስራ እየሰራሁ ነው ብላችሁ ጭንቅላት ማሳመን አለባችሁ። ቢካውዝ የሚከፍላችሁ እሱም የራሱ የሆነ ስራ ነው እየሰራ ያለው። ለእናንተ ዝም ብሎ በነፃ እርዳታ አይደለም እየሰጠ ያለው፣ ስራ ነው እየተሰራ ያለው ማለት ነው። ምክንያቱም ሰዎች መጥተው እናንተ ላይቭ ባላችሁበት ሰዓት የእናንተ ስፔሻሊ ላይቭ ገብታችሁ ሰዎችን አትራክት የምታደርጉት ከሆነ ሰዎችን የምታዝናኑ ከሆነ እነዛ ሰዎች ለእናንተ ጊፍት ይሰጣቸዋል ማለት ነው። ለእናንተ ጊፍት በሚሰጥባቸው ሰዓት ላይ ድርጅቱ ደግሞ የራሱ የሆነ ገቢ ያገኛል ማለት ነው። አንድ ኮይን ተገዝቶለታል። ያ ለእናንተ ጊፍት የሚሰጠው ላይቭ ላይ ሆናችሁ ጊፍት የሚሰጠው ኮይን ገዝቶ ነው ያሰው ለእናንተ እየሰጠ ያለው በዶላር ገዝቶ ነው ድርጅቱም ኮይን ያመርታል። ከዛ በኋላ ደግሞ
መጀመሪያ ኮይን ገዛ ያ ሰውዬ ትርፍ አተረፈ ድርጅቱ። ሁለተኛ አንቺ ላይቭ ላይ በመኖሮች ደግሞ ለአንቺ በሚሰጥበት ሰዓት ደግሞ ከአንቺ 30% ድርጅቱ ይወስዳል ማለት ነው። ስለዚህ ለዛ ነው የሚከፍልሽ እንጂ በነፃ ዝም ብሎ የሚሰጥ አይደለም ማለት ነው። እና ስለዚህ ሩሉ ማየት አለብን። ሩሉ መጀመሪያ ማወቅ ያለብን ነገር አለ። እዚህ ጋር ጥያቄ ምልክት አለች፣ ከላይ ጥያቄ ምልክት አለች፣ እሷን እንነካለን ማለት ነው። ስለዚህ እዚህ ጋር ማወቅ ያለብን ያንን ጥያቄ ምልክት ከነካን በኋላ እነዚህ ሀው ቱ ኢንቫይት እንላለን። እንዴት ነው ኢንቫይት የምናደርገው የሚለው ነገር ላይ አለ ማለት ነው። እና ያንን ነገር በዝርዝር እናያለን። ኢንቫይት friends to register friends who download the app for the first time and complete registration through the link you share or fill in your ID. The invited ID failed during registration will count as successful. ስለዚህ በሁለት መንገዶች ነው ሰዎች ኢንቫይት የምናደርገው። ለመጀመሪያ ጊዜ የነዛ ሰዎች ሊንክ ነክተው እኛ የላክነው ሊንክ ነክተው ወደ ፕላትፎርም ሲገቡና ወይም ደግሞ ፕላትፎርሙ በኤኒ ምንስ ከፕሌይ ስቶር አውርደው ግን ስልካቸው ላይ አለ ግን አልተመዘገቡም። ስልካቸው ላይ ፖፖ ላይ ባለ ግን አልተመዘገቡም። እነዛ ሰዎች ደግሞ ሬጂስተር በሚያደርጉበት ሰዓት ላይ የኛ አይዲ እንሰጣለን ማለት ነው። ፕሮሰስ ያደረጉ አካውንት ሲገቡ ኢንቫይቴሽን አይዲ የሚላለን። ከዛ እነዛ የኛ አይዲ ያስገባሉ ማለት ነው። ከዛ ወደኛ ኮንግራቹሌሽንስ ብሎ ቴክስት ይገባልናል ማለት ነው። ስለዚህ ሀው ቱ ኤርን ሪዋርድስ የሚላለው ሁለተኛ ላይ እዚህ ጋር ፌስ አውቴንቲኬት ተሰጥቶ የፊት አሻራ ተሰጥቶ ሬጂስተር ካደረግን በኋላ የፊት አሻራ እንሰጣለን ማለት ነው። መጀመሪያ ሬጂስተር ይደረጋል። በኢሜል የሚመከረው በኢሜል ነው፣ ግን አማራጮች አሉ። በፌስቡክ አለ፣ በኢንስታግራም አለ፣ በቲክቶክ አለ፣ በስልክ ቁጥር አለ። በዛ እንመዘገባለን ማለት ነው። ያንን ተመዝግበን የፊት አሻራ መስጠት አለብን ማለት ነው። የፊት አሻራ ካደረግን በኋላ አውቶማቲካሊ ወደ ላይቭ መግባት ይጠበቅብናል ማለት ነው። እዚህ ጋር ቻሪ ቁጥር 1 አለ። ዘ ኒው ሆስት ኦንሊ ካውንት 3 ሃውርስ ላይቭ ብሮድካስት ኤቭሪ ዴይ ይላል። በቀን ለእናንተ በቀን 3 ሰዓት ላይ ከገባች ካውንት ያደርጋል። ለእናንተ የሚሰጠውን ይሰጣል ማለት ነው። ለእሷም ይሰጣታል። እዚህ ጋር ግርታ እንዳይፈጠር ለእሷም ይከፈላል፣ ለእኛም ይከፈላል። ባሉት 7 ቀናት ውስጥ የዌልካም ጊፍት የእንኳን ደህና መጣሽ ፖይንት ይሰጣታል ማለት ነው። አውቶማቲካሊ እሷ ጋር ዶላር ነው የሚገባው ማለት ነው። በተመሳሳይ ዶላር ነው የሚገባው ማለት ነው። ለሰው $7 ይሰጣታል በ7 ቀናት ውስጥ። ለኢንቫይት ላደረገ አካል ደግሞ $7 ይሰጠዋል ማለት ነው። ሁለታችን ተጠቃሚዎች ነን ማለት ነው። እዚህ ጋር እናንተ ተጠቃሚዎች ናቸው። ስለዚህ እዚህ ጋር መቼ ምን ስታደርግ ነው ላይቭ ሪዋርድ የሚከፍል የሚለው ነገር ላይ ቅድም እንዳልኳችሁ እዚህ ጋር ኢንቫይት 1 ሃወር እና ኢንቫይት ከታች ደግሞ 12 ሃወር የሚል አለ። 1 2 3 4 5 5 ጊዜ ታስኮች አሉ በሰዓት ብቻ። ቅድም ካታጎሪ የመረጥ ብላችሁ ከዚህ እስከዚህ ከ1 ሰዓት እስከ 12 ሰዓት የሚለው ያለው 5 ታስኮች ማለት ነው። 5 ታስኮች ናቸው ባሉት 7 ቀናት ውስጥ፣ ሁሉም ባሉት 7 ቀናት ውስጥ ማለት ነው። ባሉት 7 ቀናት ውስጥ የሚሰጠን 5 ታስክ ማለት ነው። በሰዓት ብቻ የሚከፈለን ላይቭ ገብታ በሰዓት ብቻ የሚከፈለን ማለት ነው። ከታች 1 2 3 4 5 6 7 8 9 9 ታስኮች ደግሞ በኤርኒንግ ናቸው። በኤርን ማለት ወይ ደግሞ በምናገኘው ገቢ እኛ ኢንቫይት ያደረግናት አካል በምታገኘው ገቢ የሚከፈላል ማለት ነው። ስለዚህ ወደ መጀመሪያዎች እንመለስ። ኢንቫይት ሆስት ቱ ብሮድካስት ፎር 1 ሃወር ዊዝኢን 7 ዴይስ የሚላለ ባሉት 7 ቀናት ውስጥ አካውንት ከፍታ ኢሚዲየትሊ ወደ እዚህ ፕላትፎርም ከገባች ኢሚዲየትሊ ላይቭ ከገባች 10,000 ፖይንት ይሰጠናል ማለት ነው። 1 ሰዓት ላይቭ ከገባች 10,000 ይሰጠናል ማለት ነው። ሁለተኛ 3 ሰዓት ላይቭ ከገባች 10,000 ይሰጠናል ማለት ነው። 10,000 ፖይንት ማለት በፖፖ የኤክስቼንጅ መሰረት $1 ማለት ነው። 10,000 ፖይንት ማለት ፖይንት ነው የሚሰጠን እሱ። ከዛ ወደ ውስጥ ሲገባ ነው ዶላር የሚሆነው። እዛው ራሱ የሆነ ኤክስቼንጅ ይሆናል ማለት ነው። ኮንቨርት ይሆናል ይችላል። 10,000 ፖይንት $1 ማለት ነው። ስለዚህ ዊዝድሮ በምናደርግበት ሰዓት ላይ ወደ ዶላር ነው አውቶማቲካሊ ኮንቨርት የሚሆን ራሱ በሲስተሙ ማለት ነው።
ስለዚህ 3 ሰዓት ሲደርስ 20 ሺህ ሆነልን ማለት ነው። $2 ሆነልን ማለት ነው። ባሉት 7 ቀናት ውስጥ 5 ሰዓት ላይ ስትሰራ ደግሞ እንደገና 10 ሺህ ይሰጠናል። ኦልሬዲ $3 ሆነ ማለት ነው። ኢንቫይት ሆስት ፎርካስት ፎር 8 hours in 7 days የሚል አለ። 10 ሺህ ይሰጠናል። $40 ሆነ ማለት ነው። እዚህ ጋር ኢንቫይት ሆስት 12 ሰዓት ደግሞ ላይቭ ከገባች ባሉ 7 ቀናት ውስጥ 20 ሺህ ይሰጠናል ማለት ነው። 20 30 40 50 60 ሺህ ወይ ደግሞ $6 በ7 ቀናት ውስጥ ባሉ ክንውኖች ኢንቫይት ላደረገው አካል ይሰጠዋል ማለት ነው። ይሄ ለአዲሶችም መሆን ይችላል። እኔ ምንም ስለማላቅ ይሄ ነገር ማድረጋችን የሚል እሳቤ ውስጣችን ላይ መኖር የለበት። ዛሬ መተሽም ይሄ ነገር ማድረግ ትችላለች ማለት ነው። ይህን ቪዲዮ አይታችሁ ብቻ ተምራችሁ ኢንቫይት ወደ አውቶማቲካል ጀምራችሁ ወደ ስራ መግባት ትችላላችሁ ማለት ነው። በዚህ መለማመድ ትችላላችሁ ማለት ነው። ስፔሻሊ ወንዶች ኢንቫይት ያደረጋችሁ ብዙ እህቶቻችን አሉ ስራ መስራት የሚፈልጉ። እነዛ እህቶቻችን ምን ታደርጋላችሁ ማለት ነው። እነዛ እህቶቻችን ስራ የሚፈልጋሉ። እነሱን በመጋበዝ ብቻ ራሳችሁን ገቢያችን ማሳደግ ትችላላችሁ ማለት ነው። ለብር ራሱ መቼ ይጠቅማችኋል? ይሄ ኢንቫይት እያደረጋችሁ ከአንድ ሴት 60 ሺህ ከ10 ሴቶች ብናስገባ ወይ ደግሞ 5 ሴቶች ብናስገባ ስንት እናገኛለን ማለት ነው? ወደ 10 ሺህ ብር እናገኛለን ማለት ነው። 10 ሺህ እናገኛለን ማለት ነው። ወይ ደግሞ 15 ሺህ ብር እናገኛለን ማለት ነው። በሳምንት ውስጥ 15 ሺህ በሳምንት ውስጥ 15 ሺህ ኢንቫይት አድርገን ብቻ ማለት ነው። ከእናንተ የሚጠበቀው ፍላጎት ብቻ ነው፣ ኢንትረስት ብቻ ነው የሚፈለገው። ስለዚህ እናንተ አዳዲስ ወንዶች መጥታችሁ ይሄን እድል ተጠቅማችሁ ራሳችሁን የገቢ ምንጭ መፍጠር ትችላላችሁ ማለት ነው። ስለዚህ ከተቻለ ደግሞ እርን በናደርገው ነገር ነው። ይሄ የላይቭ ኖርማል ነው። ላይቭ ስለምትገባ የሚሰጥን ነገር ነው። ይሄ ቀላል ነገር ነው። ይሄ እርን ትንሽ ሊከብድ ይችላል። ኬት ታመጣለች አዲስ ስለሆነች ጊፍት የሚሰጥ አይኖርም ልንል ይችላለን። ስለዚህ ሰው እድል ለመሞከር ጋምብል የሚባል አለ። እሱን እድል ለመሞከር ራሱ ምን ያደርጋሉ ሰዎች? ጋምብል ሊያደርጉላት ይችላሉ ማለት ነውና እስከ እዚህ ጋር አንድ ሳንቲም አለ 0.1 እዚህ ይሄ ታገኛላችሁ። 2000 ይሰጣችኋል። እስከ $5 ያለው በ30 ቀናት ውስጥ እስከ 18000 ኦልሬዲ $7 ከ80 ሳንቲም ማግኘት ትችላላችሁ። ሲምፕል ቀላል ነገር ነው። እኛ ለአዳዲሶች የምናስረዳበት መንገድ ብቻ ነው ገቢያችን ሊቀንሰው እንትን የሚችለው። ስለዚህ ይህን ነገር እንደዚህ በማድረግ እንትን እናደርጋለን ማለት ነው። አሁን ታዲያ ምን እናደርግ? ይሄ ሩሎ ካወቅን በኋላ እንዴት ነው ለሰዎች እንትን የምንልከው የሚለው ነገር ላይ በዝርዝር እናያለን። አሁን ይሄ ኤክስ እንለዋለን ማለት ነው። ስለዚህ ምን እናደርጋለን ማለት ነው። እዚህ ጋር ኢንቫይት ነው የምትላለች። ወደ ኢንቫይት ቦታ ገባን። ከዛ በኋላ ሩሉን አነበብን። መቼ ምን ሳይሆን ነው የሚከፍል የሚለው አይነበብን። አሁን ኢንቫይት እናደርጋለን። ሊንኩ ለሰዎች እንልካለን ማለት ነው። እርግጠኛ ሆነናል ማለት ነው። በቃ ማስረዳት ይችላሉ። ለምንድን ነው የላክልኝ ምንድን ነው የላክልኝ ብለው ሲጠይቁን የምናስረዳበት ነገር የተወሰነ ነገር ስላወቅን አሁን ምን እናደርጋለን ማለት ነው። ኢንቫይት ናው የሚል እንነካለን። ኢንቫይት ናው የሚል አለ። እዚህ ጋር ስንት ሊንኮች አሉ? አሁን እዚህ ጋር 1 2 3 4 5 ሊንኮች አሉ። እነዚህ 5 ሊንኮች የእናንተ ናቸው ወይ ደግሞ የኔ ማለት ነው። እያንዳንዱ ሰው አካውንት ኢንቫይቴሽን አይዲ አለ ወይ ደግሞ ኢንቫይቴሽን ሼር የሚያደርገው ሊንክ አለው ማለት ነው። ይህንን ሊንክ ገብተው እነዛ ሰዎች ሲመጡ ወደ እኛ ቴክስት ይገባልናል ማለት በዛ መስሎ የሚከፈለና ከዚህ አንድ መርጠን የምናደርጋለን። አሁን ለምሳሌ እኔ ሁል ጊዜ 2 ቁጥር ነው የምትመቸኝ 2 ቁጥር እናደርጋለን። እዚህ ጋር ወደ ፌስቡክ ወደ ሜሴንጀር ዋትስአፕ ምናምን የሚል ነገር አለ። ይህ ነገር ምን እናደርጋለን ማለት ነው ለሰዎች እንልካለን ማለት ነው። ለምሳሌ እዚህ ጋር ኮፒ ሊንክ አረኩት እንበል። ኮፒ ሊንክ አረኩት ማለት ነው። ከዛ ባከለና እዚህ ጋር ሊንኩ ልከን ምን እናደርጋለን ማለት ነው። ከተመዘገቡ እዚህ ጋር ነው ሊስት የሚመጣ ነምበር ኦፍ ኢንቫይትስ የሚል 0 ነው። ክላይም ሪዋርድስ 0 ነው። አቬላብል ፎር ቱዴይ የሚለው 0 ነው። ለምን እኔ በዚህ አካውንት አዲስ ስለሆነ ኢንቫይት አድርጋለሁ። ስለዚህ እዚህ ጋር ይመዘገባሉ ማለት ነው። እዚህ ዝርዝር ውስጥ ሊስት ይገባሉ። እዚህ ከታች ኢንቫይቴሽን
ፍሮም ላስት 7 ዴይስ የሚለው ቦታ ላይ ዝርዝር ውስጥ ይገባሉ ማለት ነው። እና እነዚህ ኢንቫይት ያደርጓቸው ልጆች እዛ ማግኘት ትችላላችሁ ማለት ነው። ከዛ ሊንኩ ወሰድን ለምሳሌ ለማስረዳት ነው። እዚህ ጋር ሰንድ አድርገዋለሁ ማለት ነው። በኖርማል ቴክስት መሆን ይችላል። ከዛ እነዛ ሰዎች ይህንን ሊንክ ነክተው ነው ወደ ሊንኩን ወደ ፕሌይ ስቶር የሚወስዳቸው ማለት ነው። ለምሳሌ እንንካ በቴሌግራም ወይም በዋትሳፕ ወይ በኖርማል ነው ይላክንላቸው። በዛ መሰረት ነው እንትን የሚሆነው። ከዛ እንደዚህ ሲስተም ይመጣል። ከዛ ዳውንሎድ ኢሚዲየትሊ ይሉታል ማለት ነው። ኦልሬዲ ወደዚህ መጣ ነው፣ ወደ ፕሌይ ስቶር ነው የመጣ። አጋጣሚ ስለከፈትኩበት ነው። ከዛ ኢንስታል ይሉታል ማለት ነው። ከዛ አለቀ፣ ጨረሱ ማለት ነው። ስለዚህ ምንድነው ኢንቫይት እያደረግን ራሳችን ገቢ ማሳደግ እንችላለን ማለት ነው። ስለዚህ እንደዚህ እያደረግን የራሳችን ገቢ ማሳደግ እንችላለን ማለት ነው። ይሄ ለአዲሶቹም ለነባሮቹም የሚሆን ነው። ላይቭ ገብተው ወይ ደግሞ ፓርቲ ከፍተው ፖኮ ላይ ብዙ ሰዓት ማሳለፍ ለማይችሉትም ይጠቅማል። ቤታችሁ ቁጭ ብላችሁ ዋናው እናንተ ስለ ፕላትፎርም መረዳት ግንዛቤ መፍጠር ነው የሚያስፈልጋችሁ። ለዛሬ ይህንን እላለሁ። ይህንን ቪዲዮ አይታችሁ እኔም መግባት ትፈልጋለሁ የምትሉ ከሆነ ሊንክ ኮሜንት ላይ ወይ ደግሞ ዲስክሪፕሽን ላይ ሊንኩን አስቀምጣለሁ። በዛ መሰረት ግቡና እናንተም አዲስ አካውንት ከፍታችሁ ያንን ሲስተም ተጠቀሙ ይላሉ። አመሰግናለሁ። ማንኛውም ጥያቄ እናንተ ካላችሁ ኮሜንት ላይ አስቀምጡልኝ። ለዛሬ ቴንኪው።